ሰላም ሰላም ጓደኞቼ እንዴት ናችሁ? እኔ ደህና ነኝ ይመስገን። እንግዲህ የፓወር ኮሌጅ ዩቲዩብ ቻናሌ እንኳን በደህና መጣችሁ እያልኩ በባለፈ ክላሳችን ስለ ኢንትሮዳክሽን ቱ ኮምፒውተር አይተናል። ኮምፒውተር ማለት ምን ማለት እንደሆነ፣ ኮምፒውተር ለምንድን እንደምንጠቀምበት፣ ኮምፒውተር ከምን እንደሚዘጋጅ አይተናል ማለት ነው። ስለዚህ ለማስታወስ ያክል ኮምፒውተር ማለት ኮምፒውተር ኢዝ አን ኤሌክትሮኒክ ዲቫይስ ዛት ዩዝድ ቱ ኢንፑት ፕሮሰስ ኤንድ አን አውትፑት አን ኢንፎርሜሽን እንደሆነ፣ ኮምፒውተር ማለት ኤሌክትሮኒክ ዲቫይስ ሆኖ ዳታዎችን ኢንፑት ለማድረግ ፕሮሰስ ለማድረግ እና ኢንፎርሜሽኖችን ዲስፕላይ ለማድረግ የሚጠቅመን ኤሌክትሮኒክ ዲቫይስ ወይም ደግሞ ኤሌክትሪክ ማሽን እንደሆነ አይተናል። ከዛ ውጭ ደግሞ ኮምፒውተር ፓርትስ ኦፍ ኮምፒውተር አይተናል። ሌላ ምንድነው አይተናል? ፓርትስ ኦፍ ኮምፒውተር አይተናል። ኢንፎርሜሽን ሳይክሎችን አይተናል። ኮምፒውተር ማለት እንደሆነ አይተናል ማለት ነው። ስለዚህ ሌላ ደግሞ ምንድነው ፐሪፈራል ዲቫይስ የሚሉትን አይተናል። ፐሪፈራል ዲቫይስ ያልናቸው ምንድነው? ፐሪፈራል ዲቫይስ አር ዲቫይስስ ዛት አር የኮምፒውተር ዲቫይስስ ኮኔክትድ ቱ ዘ ኮምፒውተር ሲስተም ቱ አድ ፋንክሽናሊቲ የኮምፒውተራችን ፓርት ሆኖ ከኮምፒውተር ሲስተም ጋር ኮኔክት የምናደርጋቸው የኮምፒውተራችን ፓርት ሆነው ለምንድን ነው የሚያገለግሉ ማለት ነው? ፋንክሽናሊቲ ወይም ደግሞ የራሳቸው የሆነ ጥቅም የራሳቸው የሆነ ስራ አገልግሎት አድ ለማድረግ የሚጠቅሙን የኮምፒውተር ክፍሎች ምን ይባላሉ? ፐሪፈራል ዲቫይስ ይባላሉ ማለት ነው። ለምሳሌ እነ ኪቦርድ፣ ፕሪንተር፣ ማውዝ፣ ስፒከር፣ ሞኒተር ኤንሶን እነዚህም ብናይ ምንድናቸው? ፐሪፈራል ዲቫይስ ናቸው ማለት ነው። ቀጥታ ከሲስተም ዩኒታች ጋር ኮኔክት እናደርጋቸዋለን። ኮኔክት የምናደርግበት ሜትድ በዋየር ሊሆን ይችላል ወይም ደግሞ ዋየርለስ ሊሆን ይችላል። ፎር ኤግዛምፕል ለምሳሌ ማውዛችን ስንወስድ ዋየርለስ ማውዝ አለ አይደለ? ማውዝ ኖርማሊ ይሄ የምጠቀምበት ፓውዝ አሁን ዋየርድ የሆነ ማውዝ ነው፣ ግን ዋየርለስ ኮኔክትድ የሚሆን በሜትድ አለ ማለት ነው። ስለዚህ በዋየር ሊሆን ይችላል፣ ዋየርለስ ሊሆን ይችላል። ከኮምፒውተራችን ጋር ወይም ደግሞ ከሲስተም ዩኒት ጋር ኮኔክት አድርገን የሆነ ስራ ልንሰራበት የምንችል የኮምፒውተር ፓርት ምን ይባላል? ፐሪፈራል ዲቫይስ እንደሚባል አይተናል ማለት ነው። ሌላ ፓርትስ ኦፍ ኮምፒውተሮች አይተናል። እንደ ሞኒተር ማለት ነው። ሞኒተር ቪዲዮ ተብሎ ይጠራል ማለት ነው። ቪዥዋል ዲስፕሌይ ዩኒት ተብሎ ይጠራል ማለት ነው። ሞኒተር ምን ነው? በነገራችን ላይ ስክሪኑን ነው። ለምንድን ነው የሚጠቅመን? ሞኒተር ኢኔብል አስ ዘ ኦፕሬተር ቱ ቪው ዳታዎችን ቪው ለማድረግ ነው የሚያገለግለን። አሁን ለምሳሌ ይህን ማየውን ዳታ ምንድነው ማለት ነው? በምንድን ነው እያየሁት ያለ? በሞኒተር ነው እያየሁት ያለ ማለት ነው። ስለዚህ ዳታዎችን ቪው ለማድረግ ወይም ደግሞ ዲስፕላይ ለማድረግ ነው የሚጠቅመኝ ማለት ነው። ሌላ ኪቦርድ ስናይ ኪቦርድ ምንድነው? ኪቦርድ ማለት ኮምፒውተር ኪቦርድ ኢንፑት ዲቫይስ ሆኖ ዳታዎችን ኢንተር ለማድረግ የሚጠቅመን የኮምፒውተር ፓርት ወይም ደግሞ ፐሪፈራል ዲቫይስ ነው ማለት ነው። በነገራችን ላይ ኪቦርድ በጣም ብዙ ታይፖች ኪቦርድ አለ። ፓርትስ ኦፍ ኪቦርድ የራሱን ደግሞ ኪቦርዶች ደግሞ ወደ 4 አካባቢ ፓርቶች አሉት። የመጀመሪያው ምንድነው? ካራክተር ኪ የሚባል ነው። ካራክተር ኪ ማለት ከኤ እስከ ዜድ ያሉትን ካራክተር ያዘልን ሲሆን፣ ሁለተኛው ደግሞ ምንድነው? ፋንክሽን ኪ ይባላል። ፋንክሽን ኪ ማለት ደግሞ ከኤፍ1 እስከ ኤፍ12 ያሉ ኪዎች ናቸው። እነዚህ የራሳቸው የሆነ ፋንክሽናል ወይም ደግሞ ጥቅም አላቸው ማለት ነው። ለምሳሌ ኤፍ1 ስንል ፕረስ እናድርግ። ኤፍ1 ለምንድን ነው ፋንክሽናሊቲው?
ሄልፕ እርዳታ ለመጠየቅ የሚያገለግለን ፋንክሽን ነው ማለት ነው። ሌሎችም እንደዚህ F5ን ለምሳሌ ፕረስ ስናደርግ ሪፍሬሽ ማድረግ ስንፈልግ ምን እናደርጋለን? F5ን ክሊክ እናደርጋለን። F5ን ክሊክ ስናደርግ ልክ ሪፍሬሽ እያደረግን ነው ማለት ነው። ስለዚህ ከF1 ጀምሮ እስከ F12 ያሉ ፋንክሽናል ኪዎች ይባላሉ ማለት ነው። ሌላ ደግሞ ምንድነው? ኒውሜሪካል ኬ ይባሉ አሉ። ኒውሜሪካል ኬ ሶስተኛው ማለት ነው። ኒውሜሪካል ኬ የምንላቸው ደግሞ ከቁጥሮችን ከዜሮ ጀምሮ እስከ 9 ያሉ ካራክተር ዲጂቶችን እንላቸዋለን ኒውሜሪክ ኬ እንላቸዋለን ማለት ነው። ሌላ ደግሞ እና የመጨረሻው ምንድነው? ስፔሻል ካራክተር ኬ የምንላቸው አሉ። ስፔሻል ካራክተር ኬ ስፔሻል ካራክተር ኪ የምንላቸው ምንድነው? የራሳቸው የሆነ ፋንክሽን ያላቸው ስፔሻል የሆኑ ኪዎች ናቸው ማለት ነው። ለምሳሌ ኮንትሮል አለ፣ ሽፍት አለ፣ ካፕስሎክ አለ፣ ታብ አለ። እነዚህና ኮንትሮል ምንድነው? ሲስተማችን ኮንትሮል ለማድረግ የሚጠቅመን ምንድነው? ኪ ነው ማለት ነው። ሽፍትም እንደዚሁ ካፕስሎክም አሁን አፐር ኪዝ እና ሎወር ኪዝ ለማድረግ ብንፈልግ ካፕስሎክም እናደርጋለን። አፐር ኪዝ ለማድረግ ብንፈልግ ምንጽፈውን ዳታ ካፕስሎክ እናበራለን። ሎወር ኪዝ ማድረግ ስንፈልግ ደግሞ ካፕስሎክ እናጠፋለን ማለት ነው። ስለዚህ ይህን የያዘ ፓርት ምን ይባላል? ኪቦርድ ይባላል ማለት ነው። ሌላ ምንድነው? ስፒከር ማለት ምንድነው? ቱ ዩዘር ቱ ፕሌይ ሳውንዶችን ለመጫወት የሚያገለግለን ወይም ደግሞ ዳታዎችን ሳውንድ ዳታዎችን ዲስፕሌይ ለማድረግ የሚጠቅመን የኮምፒውተር ፓርት ወይም ደግሞ ፐሪፈራል ዲቫይስ ነው ማለት ነው። ስፒከር ማውዝ ያየነው ነው። ማውዝ ፓርቶች አሉት። ራይት ክሊክ የሚባል ሌፍት ክሊክ እና ስክሮለር የሚባል ፓርት አለው ማለት ነው። ሌላ ምንድነው? ፕሪንተር ነው። ፕሪንተር ዩዘር ቱ ፕሪንት ቴክስት ኦር ግራፊክ ኦንቱ ፔፐር። ፕሪንተር ማለት አውትፑት ዲቫይስ ሆኖ ፐሪፈራል አውትፑት ዲቫይስ ዛት ዩዘር ቱ ፕሪንት ቴክስት ኦር ግራፊክ ኢሜጅስ ኢንቱ ፔፐር። ወደ ወረቀት ሶፍት ኮፒውን ወደ ሃርድ ኮፒ የሚቀይርልን የኮምፒውተር ፐሪፈራል ዲቫይስ ምን ይባላል? ፕሪንተር ይባላል ማለት ነው። ስለዚህ ዛሬ ደግሞ ምንድነው ማለት ነው? ሲስተም ዩኒት ነው ማለት ነው። ሲስተም ዩኒት ወይም ደግሞ ሲፒዩ የምንለው አን አብሪቬሽን ስታንድስ ፎር ሴንትራል ፕሮሰሲንግ ዩኒት ተብሎ ይጠራል ማለት ነው። ሲፒዩ ስለዚህ ምንድነው? ልክ የሰው ልጅ እንቅስቃሴ የሚያደርገው ስራውን የሚሰራው የሚራመደው የሚተኛው የሚቀመጠው የሚጓዘው ምግብ የሚመገበው ውሃ የሚጠጣው ሁሉ በምንድነው ማለት ነው? የራሱ የሆነ አካል አለው አይደለም? ለምሳሌ ለመጓዝ ምን ያደርጋል? እግሩን ይጠቀማል፣ በእግሩ ይጓዛል። ስራ ለመስራት እጁን ተጠቅሞ ስራ ይሰራል ማለት ነው። ሌሎችንም እንደዚህ ምግብ ለመመገብም እጁን እንትን ይላል፣ በእጁ ይሰራል፣ አፉን ይከፍታል፣ ይጎርሳል፣ ያላምጣል፣ ስሎው ያደርጋል፣ ይወጣል። ስለዚህ ይሄን የሚያደርግ ግን ምንድነው ማለት ነው? ይሄን ኮንትሮል የሚያደርገው ብሬኑ ነው ማለት ነው። በአንጎል ተብሎ የሚጠራው ክፍል ወይም ደግሞ ምንድነው ሲስተም አለ አይደለ? ባዮሎጂ ላይ የተማራችሁት የተማርነው ነርቭ ሲስተም ይባላል። ይሄ ከሰው ልጅ ቢውልድ የተደረገው ሂውማን ቢንግ ቢውልድ የተደረገው ከ7 ሲስተሞች ነው አይደለ? ከነዛ ውስጥ አንዱ ምንድነው? ነርቭ ሲስተም ነው። ስለዚህ ነርቭ ሲስተማችን ኮንትሮል የሚያደርግልን ደግሞ ልክ ፓርት ወይም ደግሞ ቦዲ ማን ነው? ነርቭ ነው፣ ብሬን ነው የሰው ልጅ። እንደዛ ሁሉ የኮምፒውተራችንን ሲስተም ኮንትሮል የሚያደርግልን አንድ ፓርት ወይም ደግሞ አንድ ቦዲ አለ። ያ ቦዲ ምን ይባላል? ሲፒዩ ይባላል ማለት ነው። ምን ማለት ነው? ሴንትራል ፕሮሰሲንግ ዩኒት። ይቺ ትንሽዬ ቺፕ ነች፣ ግን ስራዋ ግን ይህ ነው ተብሎ በጣም ሊወሰን የማይችል ሁሉን ኮምፒውተራችንን ኮንትሮል የምታደርግልን የኮምፒውተር ፓርት ናት። ማን? ሲፒዩ። ስለዚህ ይቺ ሲፒዩ ምን ተብላ ትጠራለች? ዘ ብሬን ኦፍ ኦር ኮምፒውተር ተብላ ትጠራለች። ምክንያቱም ብሬን ማለት የሰውነታችን ክፍል ሁሉ እንደሚቆጣጠር የኮምፒውተራችን የሚሰራውን ስራ ደግሞ ስለምትቆጣጠርልን ሲፒዩ ምን ትባላለች ማለት ነው?
ዘ ብሬን ኦፍ ዘ ኮምፒውተር ተብላ ትጠራለች ማለት ነው። ሌላ ሃርድዌር ማለት ነው። ሶፍትዌር ማለት ሃርድዌር የምንለው ዘ ፊዚካል ኮምፖነንትስ ኦፍ የኮምፒውተር ሲስተም ነው። በእጃችን ልንዳስሰው በአይናችን ልናየው የምንችል የኮምፒውተር ክፍል ወይም ደግሞ ፓርት ምን ይባላል? ፊዚካል ኮምፖነንቱ ምን ይባላል? ሃርድዌር ይባላል ማለት ነው። ለምሳሌ አሁን ይቺ ማውዝ በእጅ እየነካው ነው፣ ሃርድዌር ነች ማለት ነው። ይህን ኪቦርድ ስጽፍ በእጅ እየነካው ነው፣ ሃርድዌር ነው ማለት ነው። ይህ ሞኒተር ምንድነው? ሃርድዌር ነው፣ አየዋለሁ። ይህ አይነት የኮምፒውተር ክፍሎች ምን ይባላሉ ነው? ሃርድዌር ይባላሉ ማለት ነው። ይህ ማለት ምንድነው? ማንኛውም ነገር በነገራችን ላይ ሃርድዌር ፓርት ስንል ኢንተርናል ሊሆን ይችላል፣ ኤክስተርናል ሊሆን ይችላል። ለምሳሌ አሁን ኢንተርናሊ የምናገኛቸው ምኖች አሉ? ሚሞሪዎች አሉ። እነዛ ምንድን ናቸው? ሃርድዌር ናቸው፣ ሶፍትዌር አይደሉም። ሶፍትዌር ምንለው ደግሞ ምንድነው? ፕሮግራም ነው። ለምንድነው የሚጠቅመን? ፕሮግራምስ ዩዘርስ ኦን የኮምፒውተር አር ኮልድ ሶፍትዌር። ይሄ ለምንድነው? ፕሮግራም ነው። ኢንስቶል ተደርጎ ወደ ኮምፒውተራችን ስራውን እንዲሰራ የሚያስችለን ምንድነው ማለት ነው? ፕሮግራም ነው ማለት ነው። ይህን ምን ይጨምራል? ሲስተም ሶፍትዌር። በነገራችን ላይ ሶፍትዌር በሁለት ከፍለን ማየት እንችላለን ማለት ነው። ስለዚህ ምንድንና ምንድን ብለን መክፈል እንችላለን ማለት ነው። ሲስተም ሶፍትዌር እና አፕሊኬሽን ሶፍትዌር ብለን በሁለት ከፍለን ማየት እንችላለን። ሲስተም ሶፍትዌር የምንላቸው ምንድነው? ኮንትሮል የሚያደርጉን አጠቃላይ ሲስተሙን ኮንትሮል የሚያደርጉልን ኮምፒውተራችን ኮንትሮል የሚያደርጉልን ሶፍትዌሮች ናቸው። ለምሳሌ ኦፕሬቲንግ ሲስተምን መውሰድ እንችላለን። ኦፕሬቲንግ ሲስተም ለምንድነው የሚያገለግለን? አጠቃላይ ሃርድዌሩ እና ሶፍትዌሩ እንዲናበብ የሚያስችለን እኛ ተጠቃሚዎች ዩዘሩ እና ኮምፒውተሩ እንድንግባባ የሚያስችለን ምንድነው? ፕሮግራም ነው። የሶፍትዌር ፕሮግራም ተብሎ ይጠራል። ሲስተም ሶፍትዌር ተብሎ ይጠራል። ሌሎች ደግሞ አፕሊኬሽን ሶፍትዌር ይባላል። አፕሊኬሽን ሶፍትዌር ማለት ግን ለምንድነው? ሶፍትዌርስ ዛት ዲዛይን ፎር ስፔሲፊክ ታስክ ናውናስ አፕሊኬሽን ሶፍትዌር ለአንድ ስፔሲፊክ ለሆነ ነገር ብቻ ታቅዶ ዲዛይን የሚደረጉ ምኖች ናቸው ማለት ነው? ሶፍትዌሮች ናቸው ማለት ነው። ለምሳሌ ኤምኤስ ወርድን ስንወስድ ማይክሮሶፍት ወርድ ለምንድነው ማለት ዲዛይን የሚደረገው? ለዶክሜንት መጻፊያ ነው ሆን ተብሎ ዲዛይን የሚደረገው። ኤክሴልን ስናይ ኤክሴል አሁን ካልኩሌሽን ማትስ ነክ ነገሮችን ካልኩሌት ለማድረግ ታስቦበት የተዘጋጀ ምንድነው ማለት ነው? አፕሊኬሽን ሶፍትዌር ነው ማለት ነው። አፕሊኬሽን ሌላ አሁን ማሳያቸው ምንድነው? ፓወርፖይንት ይባላል። ፒፒቲ የሚዘጋጀው ምንድነው? ፕሬዘንት ለማድረግ ለማስተማሪያ ነው ማለት ነው። ስለዚህ ይህ ምንድነው? አፕሊኬሽን ሶፍትዌር ነው ማለት ነው። ሌላ ምንድነው? ሃርድ ዲስክ የሚባሉ አሉ። ሃርድ ዲስክ ኤንድ ሲዲ ሮም ድራይቭ ይላል። ድራይቭስ በባለፈ ድራይቭ ማለት ምንድነው ነው ያለ? ድራይቭስ አር ዩዝድ ቱ ስቶር ኤንድ አክሰስ ዳታዎችን ስቶር ለማድረግ እና አክሰስ ለማድረግ የሚጠቅሙን የኮምፒውተር ፓርቶች ሃርድዌር ፓርቶች ምንድን ይባላሉ? ሃርድ ዲስክ ይባላል ማለት ነው። ሃርድ ዲስክ ድራይቭ ፐርማነንት ስቶሬጅ ነው። ምክንያቱም ዳታዎችን ኢንተር አደረግን ምንድነው ተጠቅመን ለምሳሌ ኪቦርድ ተጠቅመን ኢንተር ያደረግነውን ዳታ የት ጋር ነው ስቶር የሚደረገው? ሃርድ ዲስክ ነው ማለት ነው። ስለዚህ ስቶሬጅ ዲቫይስ ደግሞ ያስፈልገናል ማለት ነው። ይህ ስቶሬጅ ዲቫይስ ምን ይባላል? ሃርድ ዲስክ ይባላል ማለት ነው። ሃርድ ዲስክ ይባላል። ስለዚህ ይህ ሃርድ ዲስክ ዳታዎችን ፐርማነንትሊ ስቶር አድርጎ ይይዝልናል ማለት ነው። ብዙ አይነት ሃርድ ዲስኮች አሉ። ሌሎችም ሲዲ ሮም አሉ ማለት ነው። ስለዚህ ሌላ ቪዲዮ ካርድ የሚባል አለ። ቪዲዮ ካርድ ለምንድነው ማለት ነው የሚጠቅመን? ቪዲዮ ካርድ ሲስተም ዩኒት ውስጥ ነው የምናገኘው። ይሄኛው ደግሞ ቪዲዮዎችን ዲስፕሌይ ማድረግ እንድንችል ፒክቸሮችን
ዲስፕሌይ ማድረግ የሚያስችለን የምንድነው የኮምፒውተር ፓርት ነው ማለት ነው። ሌላ ሚሞሪ የለ። ሚሞሪ ምንድነው? ሚሞሪ ኢዝ ኖት ፐርማነንት ስቶሬጅ ፕሌስ ፎር ኢንፎርሜሽን ነው። ሚሞሪ ስንል ፐርማነንትሊ ስቶሬጅ አይደለም። ለምሳሌ የስልካችን ሚሞሪ አይደለም። እሺ ልጆች፣ የስልካችን በተለምዶ ሚሞሪ እንለዋለን፣ ግን ፍለሽ ዲስክ ነው። ሚሞሪ የምንላቸው ዳታዎችን ፐርማነንትሊ ስቶር ያደርጉልን። አክቲቭ የሆኑት ምንድነው? ኮምፒውተሩ ኦን እያለ ነው ማለት ነው አክቲቭ የሆኑት። ስለዚህ ቱ አቮይድ ሎዚንግ ዮር ወርክ ዩ ሹድ ሴቭ ዳታ ኦን ዲስክ መጠቀም አለብን። ሃርድ ዲስክ ሊሆን ይችላል፣ ፍሎፒ ዲስክ ሊሆን ይችላል ማለት ዳታዎችን ፐርማነንትሊ ስቶር ለማድረግ። ስለዚህ ሚሞሪ የሚባሉት ግን ካቼ ሚሞሪ አለ፣ ራም፣ ሮም የሚባሉ አሉ። ራም ማለት ራንደም አክሰስ ሚሞሪ ማለት ነው። ሮም ማለት ሪድ ኦንሊ ሚሞሪ ማለት ነው። እነዚህ ምንድናቸው ማለት ነው? ፕራይሜሪ ስቶሬጅ ዲቫይስ ብለን እንጠራቸዋለን ማለት ነው። ሚሞሪዎች ናቸው ማለት ነው። ኮምፒውተር ኮምፖነንት እንግዲህ ስለ ኮምፒውተር ኮምፖነንት በባለፈው ክፍለ ጊዜያችንን ለተወሰነ ማየት ሞክረናል። ኮምፒውተር ሲስተም ኒድስ ፒፕል ዳታ ሃርድዌር ኤንድ ሶፍትዌር ቱ ኦፕሬት ዘ ፕሮሰስ ፎር ጌቲንግ ዳታ ኢን ፕሮሰሲንግ ዘ ዳታ ኤንድ ጌቲንግ ዘ ኢንፎርሜሽን አውት ኢዝ ናውን አስ አውትፑት ፕሮሰስ ኢንፑት ይላል። ምን ማለት ነው? ኮምፒውተር ሲስተማችን ላይ ምን አለ? ኮምፖነንቶች፣ አንደኛ ሰዎች አለ፣ ሁለተኛ ዳታው አለ፣ ሶስተኛ ሃርድዌር አለ፣ አራተኛ ምን አለ? ሶፍትዌር አለ። ስለዚህ እነዚህ አራት ነገሮች ኮምፒውተር ኮምፖነንት ናቸው ማለት ነው። አንደኛው ፒፕል፣ ዳታ፣ ሃርድዌር ኤንድ ሶፍትዌርስ አር ዘ ሜን ኮምፖነንትስ ኦፍ ኮምፒውተር። ስለዚህ the process for getting data and processing the data and getting information out is known as input process output እንለዋለን ነው የሚለው። ኢንፑት ማለት ዳታዎችን ወደ ኮምፒውተራችን ማስገባት ምን ይባላል? ኢንፑት ይባላል። the process entered through input device ኢንፑት ዲቫይስን ተጠቅመን ወደ ኮምፒውተራችን ዳታ ኢንፑት ማድረግ ምን ይባላል? ኢንፑት ይባላል ማለት ነው። ኢንፑት ዲቫይሶች ለምሳሌ ማውዝ፣ ኪቦርድ፣ ማይክሮፎን፣ ስካነር፣ ዲጂታል ካሜራ ኤድሶ የመሳሰሉት ኢንፑት ዲቫይሶች ናቸው ማለት ነው። ሌላ አውትፑት ዲቫይስ ማለት ደግሞ ምንድነው? ዳታዎችን ዲስፕሌይ ለማድረግ የሚያስችሉ ኮምፖነንቶች ናቸው ማለት። ለምሳሌ ይህ ሞኒተር የምታዩት ሞኒተር የአውትፑት ዲቫይስ ኮምፖነንት ነው ማለት ነው። ኦኤችኤስ ስታንዳርድ ይላል። ኦኤችኤስ ስታንዳርድ ማለት ምንድን ነው? ኦኤችኤስ ማለት ኦኩፔሽናል ሄልዝ ኤንድ ሴፍቲ ማለት ነው። እሺ ኦኤችኤስ ማለት ስለዚህ በዚህ መልኩ ኦኤችኤስ ማለት a plan system of working to prevent illness and injury where you work by recognizing and identifying hazards and risks። አንድን ስራ ስንሰራ ቢሮ ሊሆን ይችላል፣ ቤታችን ሊሆን ይችላል፣ ሱቅ ሊሆን ይችላል፣ የትም ቦታ ሊሆን ይችላል። ስለዚህ ስራችንን ስንሰራ ከበሽታ ከጉዳት ለመከላከል የምንጠቀማቸው ምኖች ናቸው? ሲስተሞች ናቸው ማለት ነው ኦኤችኤስ የሚባሉት። ስለዚህ አንድን ስራ ስንሰራ እነዚህ ሲስተሞች መጠቀም አለብን ማለት ነው። እነዚህ ኦኤችኤስ ስታንዳርድ ይባላሉ ማለት ነው። ለምሳሌ ስራችን እየሰራን መብራት ምንድነው እንግዲህ ኮምፒውተር ኢዝ አን ኤሌክትሮኒክ ዲቫይስ ብለናል። ስለዚህ ኮምፒውተር ኤሌክትሮኒክ ዲቫይስ ከሆነ ኤሌክትሪክ የግድ ያስፈልገዋል ማለት ነው። ስለዚህ ኤሌክትሪክ ደግሞ በአግባቡ ካልተጠቀምንበት ምንድነው ዳንጀር ነው ማለት ነው። በጣም አደገኛ ነው ማለት ነው። ስለዚህ ያን ለመከላከል የምንጠቀማቸው ምኖች ናቸው ማለት ነው? ስታንዳርዶች ናቸው ማለት ነው እነዚህ። ስለዚህ በአጠቃላይ ኮምፒውተር ላብ ክላስ ስንጠቀም ስንገባ ጀምረን የምንረግጠውን ምድር አስተውለን በመርገጥ ኮምፒውተራችን ዘለን ከመክፈት አስቀድመን
ፕሮፐርሊ ፓወር ሳፕላይ ወይም ደግሞ የኮምፒውተር ሶርሳችን ፕለግ መደረጋቸውን ቼክ ማድረግ፣ የተላጡ ገመዶች አሉ ከሆነ እነሱን ቼክ ማድረግ፣ እነዚህን ከዛ ሌሎችን ተገቢ ያልሆኑ ተግባራትን አለመፈጸም የግድ ነው ማለት ነው። ላብ ክላስ ሴፍቲ ኢሹ የሚሉት እነዛ ናቸው። ዜር አር ናምበር ኦፍ ሴፍቲ ኢሹ ዛት ካን አራይዝ ፍሮም ዩዚንግ አይሲቲ ዲቫይስ ይላል። ሞስት አይሲቲ ዲቫይስ ሪኩዌር አን ኤሌክትሪካል ፓወር ሶርስ። እንደነገርኳቸው አብዛኞቹ የአይሲቲ ዲቫይሶች ምን ይፈልጋሉ ነው? ኤሌክትሪካል ፓወር ሶርስ ይፈልጋሉ። ስለዚህ ኤሌክትሪካል ፓወር ሶርስ ስለሚፈልጉ ሪስክ ናቸው ማለት ነው። አይሲቲ ዲቫይስ ዊዝን ዋየር ካን ሜክ ሮም ፖቴንሻል ሃዛርድ ጉዳት ሊኖረው ይችላል። ስለዚህ በጥንቃቄ መጠቀም እንዳለብን ነው ማለት ነው። there are a number of health problems that you can suffer if you can ICT devices incorrectly or for too long። ምንድነው አይሲቲ ክላስን በአግባቡ ማጠቀም ከሆነ ፕሮፐርሊ ማጠቀም ከሆነ ብዙ የጤና ችግሮች ሊገጥሟችሁ ይችላሉ። አንደኛው ምንድነው ስትሬን ኢንጁሪ ነው። ስትሬን ኢንጁሪ ጉዳት የአካል ጉዳት ሊገጥማችሁ ይችላል። ባክ ኤንድ ኔክ ስትሬን የአንገት ሊሆን ይችላል፣ የጀርባ ሊሆን ይችላል፣ ህመም ሊገጥማችሁ ይችላል። ከዚያ የአይን ስትሬን ኤንድ ሄዳክ ኮምፒውተር ስንጠቀም አሁን እዛ ላብ ክላስ ብቻ ሳይሆን በአግባቡ መጠቀም አለብን። ለምሳሌ ኮምፒውተሮችን ስጠቀም ኮምፒውተር ምንድነው ላይት አለው አይደለ? ዲስፕሌይ የሚያደርግበት ላይት አለ። ስለዚህ ይህን አተኩረን በ30 ደቂቃ ወይም ደግሞ በ15 ደቂቃ በ20 ደቂቃ ሊሆን ይችላል እረፍት ካላደረግን አይናችንን ሊጎዳው ይችላል ማለት ነው። ስለዚህ እነዚህ እንትን ለመጠቀም የተለያዩ ስልቶችን መጠቀም ይጠይቀናል ማለት ነው። ምንድን ሊሆን ይችላል? ለምሳሌ ብራይትነሱን በመቀነስ ሊሆን ይችላል። ሌሎች ደግሞ ብራይትነስ መቀነሻ አፕሊኬሽኖችን በመጠቀም ወይም ደግሞ በየ15 ደቂቃ ኢንተርቫል እረፍት በማድረግ ከነዚህ ፕሮብሌሞች ራሳችንን መጠበቅ ይገባል ማለት ነው። ቼክ ኢንፑት ቮልቴጅ አሁን ኮምፒውተር ምንድነው ቮልቴጅ ይጠቀማል። ይህ ቮልቴጅ ፓወር ሳፕላይ ነው። ስለዚህ ዋት ኢዝ ፓወር ሳፕላይ ስንል ምንድነው? ፓወር ሳፕላይ ኢዝ ዲቫይስ ነው። ለምንድነው ኮምፒውተራችን የሚጠቀመው ዳይሬክት ከረንት ነው። የሚመጣልን የምንቀበለው ደግሞ ኤሌክትሪክ ኦልተርኔቲንግ ከረንት ነው። ስለዚህ ይህን ኦልተርኔቲንግ ከረንት ወደ ዳይሬክት ከረንት የሚቀይርልን ማቴሪያል ምን ይባላል? ፓወር ሳፕላይ ይባላል ማለት ነው። ፓወር ሳፕላይ ይባላል ማለት ነው። ስለዚህ ፓወር ሳፕላይ እያንዳንዱ የሚያስፈልጉ የኮምፒውተራችን ፓርቶች ያከፋፍላል ማለት ነው። ለምሳሌ ወደ ማዘር ቦርዱ ከ3 እስከ 4 ቮልት እስከ 12 ቮልት ዲስትሪቢዩት ያደርግልናል። ሌሎችም እያከፋፈለ እንዳስፈላጊነታቸው ይልክልናል፣ ይሰጥልናል ማለት ነው። ማን? ፓወርፖይንት። ስለዚህ ስዊች ኦን ኦር ኦፍ ኮምፒውተራችንን ስዊች ኦን እንዴት ኦፍ ማድረግ እንደምንችል፣ ምክንያቱም ኮምፒውተራችን ከመጀመራችን በፊት ምን ማድረግ መቻል አለብን? ስዊች ኦን ማድረግ አለብን ማለት ነው። ስለዚህ ስዊች ኦን እንዴት ይደረጋል? ስታርት በተን ፓወር በተን በመጫን ሎጊን፣ ከዛ ሎጊን ማድረግ አለብን። ዩዘር ኔም ፓስወርድ ይጠይቃል። በሱ ዩዘር ኔም እና ዩዘር ኔማችን እናስገባለን፣ ፓስወርድ እናስገባለታለን። በዛ ሎጊን ማድረግ እንችላለን ማለት ነው። ስዊች ኦፍ ከዛ ስንሰራ ቆይተን ደግሞ ማድረግ አለብን? ስዊች ኦፍ ማድረግ አለብን ማለት ነው። ሼቲንግ ዳውን ማድረግ አለብን ማለት ነው። ስለዚህ ዩኒቷን በዚህ እንጨርሳለን። ቀጣይ ሳምንት ዩኒት 2 አዲስ ዩኒት እንጀምራለን ማለት ነው። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ። ኮሜንት ካላችሁ፣ አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ እመልሳለሁ። መልካም የትምህርት ዘመን ይሆንላችሁ። አመሰግናለሁ።